ብዙዎቻችን በውስጣችን የምናስባቸው ብዙ ጉዳዮች አሉ። ለመስራት፣ ለማድረግ፣ ለመተው፣ ለመጀመር፣ ገንዘብ ማጠራቀም፣ የዩቲዩብ ቻናል መጀመር፣ መግዛት የምንፈልገውን ነገር መግዛት፣ ትምህርት መጀመር ሊሆን ይችላል ወይ የሆነ አዲስ ሙያ ውስጥ ገብቼ መሳተፍ ፈልጋለሁ የምንልባቸው ብዙ ጉዳዮች ይኖሩናል። ሁሌ ግን አንቆ የሚይዘን አንድ ጉዳይ አለ፣ ፍርሃት። ሰዎች እንደዚህ ቢሉስ፣ ባይሳካልኝስ? ከመጠን በላይ ኦቨርቲንክ እናደርጋለን እና ከምንደርስበት ጉዞ ወደኋላ የሚጎትቱን ብዙ ነገሮች አሉ በዚህ ፍርሃት የተነሳ። ፍርሃታችን ግን ከመሄድ እየገደበን ነው። ያንን ነገር ደግሞ ኖቲስ አናደርግም። መድረስ የምንፈልገው ቦታ እንዳንደርስ ፍርሃታችን እንቅፋት ሆኖ እየጣለን ነው። በዚህ ሳምንት አንድ ቪዲዮ አየሁኝ። አንድ ማይክል ጂብሪን የሚባል የናይጄሪያን አክተር የምታውቁት ትኖራላችሁ። ሞቲቬት አድርጎ ነበር። ስቶሪ አሜሪካን ሀገር ለጉብኝት መጥቶ ከሚስቱ ጋር ለመቆየት ይዛ ይወስናል። ከዛ ደና የሆነ መታወቅ አይነት ደረጃ ላይ እየደረሰ ነበር ከናይጄሪያ ሲወጣና ምን አድርጌ ነው ምኖረው የሚል ምን ግንበኝነት ነው የምማረው፣ ገንዘብ ለማግኘት ገብቼ ሱቅ ውስጥ ተቀጥሬ ሻጭ ነው መሆነው ብሎ በቃ ማሰላሰል ጀመረ። ግን አክቲንግ ነው እሱ ፍላጎቱ፣ ልብ ውስጥ ያለው ጥሪ እሱ ነው። እና ትምህርት ቤት ገብቶ እንዴት ሚስቱ ታበረታታው እንደነበረ፣ እንዴት አድርጎ አሁን ያለበት ደረጃ ላይ እንደደረሰ ምናምን ያወራል። የሚጀምሩ ሰዎችን አበረታታለሁ፣ ምክንያቱም በጊዜ ሂደት አሁን የቆሙበት ቦታ ላይ ቆመው የሆነ ቦታ ላይ ስናያቸው ያንን ስቴፕ አልፈውት ሌላ ቦታ ላይ ሊሆን ይችላሉ። ምክንያቱም ያንን ጉዞ ጀምረውታል ዛሬ ይላል። ለመጀመር ደፋር መሆን ያስፈልጋል። ሰዎች የሚሰጡን ቫሊዴሽን አለ። ወይሱ ወይሷ፣ አንተ አንቺ እንዲህ አይነት ነገር ሰራ፣ የሚያሾፉብን የሚስቁብን፣ ይሄም ስራ ነው ብለህ ነው ምናምን የሚሉን ሰዎች ይኖራሉ። የሚወስደውን የሚፈጀውን ያህል ኤነርጂ፣ አቅም፣ ገንዘብ፣ ፍላጎት፣ መክፈል ያለብን መስዋዕትነት፣ ምንም መሆን የምንፈልገው ነገር ብዙዎቻችን ጋር ያለ ችግር እሱ ይመስለኛል። ስለ ነገ ጥርት ያለ ምስል የለንም። የት መድረስ እንደምንፈልግ፣ ምን መሆን እንደምንፈልግ፣ ከሁለት ከሶስት ዓመት በኋላ ምን ማድረግ እንደምንፈልግ ያንን መንገድ ለመጀመር በጣም እንፈራለንና ጀምሩ። የሚጀምሩ ሰዎችን አበረታታለሁ እላለሁ። እኔም ከማይክል ጂብሪን ተውሺ ምንም አይነት ነገር ይፍች ነገ አትጸጸቱም። ቢያንስ ጀምራችሁ ፌል አድርጋችኋል። በቃ that's the story። ባይሆንና ባይሳካ የጀመራችሁት ነገር መጨረሻ ላይ ባይደርስ ሊስት ከውድቀታችሁ የምትማሩ ብዙ ነገር ይኖራል። መጀመር ጥሩ ነው።